አርሰናል ከማንቸስተር ዩናይትድ ከቼልሲ እንደዚሁም ደግሞ ከሪያል ማድሪድ ጋር የተገናኙ አዳዲስና ነባር የሆኑ የዝውውር ዜናዎች አሉን። በመጀመሪያ አስቀድመን የምንመለከተው የሪያል ማድሪድን የዝውውር ዜና ነው። ይሄ አሁን ከሰዓታት በፊት የወጣ ዜና ነው። እንደሚታወቀው ሪያል ማድሪዶች ዴሞንዴን ለማስፈረም ፍላጎት አላቸው። እናም ደግሞ ሪያል ማድሪድ ለአርቢ ሌፕዚግ ለዚህኛው ራይት ባክ ተጫዋች ለሆነው እስከ 100 ሚሊዮን ዩሮ አቅርቦለት ነበር። አርቢ ሌፕዚግ ግን ይህንን ነገር ውድቅ ማድረጉን አሁን ፋብሪዚዮ ሮማኖ አሳውቆናል ማለት ነው። እንደዚሁም ከቼልሲ ጋር በተገናኘ ዜና ደግሞ ቼልሲ ላክሮክስን እንዳስፈረመው የምናውቀው ነው። ላክሮክስ ሙሉ ዶክመንቱን አሁን አጠናቋል ማለት ነው። ስለዚህ ከዚህ በኋላ የቼልሲ ንብረት ነው እና ይሄ አስቀድሞ የነበረ ዜና ነው እና አሁን ስንመለከተው ቼልሲ ሙሉ ለሙሉ ቡድኑን እያጠናከረ እንደሆነና በዚህ ክረምት ብቻ ብዙ ተጫዋቾችን እንዳስፈረመ ተመልክተናል። ከሞርጋን ሮጀርስ ቀጥሎ አሪፍ የሚባል ስምምነት እንዳደረጉና ቀጣይ ዓመት ላይ እንግዲህ ወይ አስፈሪውን ቼልሲ እንጠብቃለን ወይንም ደግሞ በዝውውሮች የማይሳካለት በመቶ ሚሊዮኖች እያወጣ ነገር ግን ያልተሳካ ዝውውሮችን ከዚህ አስቀድሞ እንዳደረገን እናውቃለንና ወይ እንደዛ ይሆናል። ነገር ግን እንደምንመለከተው ቼልሲ አሁን ላይ ቦታዎቹን ቀዳዳዎቹን እየደፈነ እንደሆነና ቀጣይ ዓመት ላይ ምን ያህል አስፈሪ እንደሚሆን ፍንጭ እያሳየ ነው። አሰልጣኙን ማየት እንችላለን። አሰልጣኙ እጅግ በጣም እንደዚህ አይነት ፕሮጀክቶችን መስራት እንደሚችል አስቀድሞ በቡንደስሊጋው አስመልክቶናልና አሁን ቼልሲ ላይ ምን ሊሰራ ይችላል? በቼልሲ በእንደዚህ አይነት በወጣት ኃይል በዛ ላይ ደግሞ በከዋክብቶች የተሞላ ነው። አሁንም ተጫዋቾችን እያስፈረመ ነው። ከዚህ በኋላ የሚያስፈልጉ ቦታዎችን የሚሞላ ይሆናል። ቼልሲን በቀጣይ ዓመት በተለየ ሁኔታ ልንጠብቀው እንችላለን። አሪፍ ተጫዋች አግኝቷል። የመሃል ተከላካይ ነው። አሪፍ ነው። አሁን ሙሉ ለሙሉ ጨርሶ ቼልሲን ተቀላቅሏል ማለት ነው። ከአርሰናል ጋር በተገናኘ ያሉን ዜናዎች አርሰናል በዚህ ክረምት ላይ ብዙም ዝውውር ላይ ስሞች ብዙ ይጠቀሳሉ። ነገር ግን እያስፈረማቸው ያሉት ተጫዋቾች እጅግ በጣም ጥቂት ናቸው እና ዝውውሩ ያን ያህል ከንግግሮች ባለፈ የሆነ እየተመለከትን አይደለም እና አሁንም አርሰናል ብሩኖ ጉማሬሽ ላይ ይሄ ብራዚላዊ ተጫዋች ላይ እጅግ በጣም ፍላጎት አላቸው። አሁንም ተጫዋቹን እጅግ በጣም ነው የሚፈልጉት። አርሰናል ለዚህ ተጫዋች እስከ 70 ሚሊዮን ፓውንድ የሚጠጋ ገንዘብ እንደሚያቀርብ የሚጠበቅ ነው የሚሆነው። እናም ከዛም በተጨማሪ ከብሩኖ ጉማሬሽ በተጨማሪ አርሰናሎች ሁሊያን አልቫሬዝን ይፈልጋሉ። እናም ከአትሌቲኮ ማድሪድ ጋር በሁሊያን አልቫሬዝ ዙሪያ ብዙ ንግግሮችን እንደሚያደርጉ ይጠበቃል። አንዳንድ ምንጮች እንደሚሉን በዮኮሬሽ የመቀየር ፍላጎት እንዳላቸውም እየተመለከትን ነው። ከዮኮሬሽ ጋር የመቀያየር ፍላጎት አይነት አላቸው። ከአርሰናል ከተሳኩ ዝውውሮች መካከል እንግዲህ የክርስቶስ ዞሊስን ዝውውር የምናስታውሰው ነው። እናም አርሰናል ከዚህ በኋላ በሌሎች ዝውውሮች ላይ በንቃት እንደሚሳተፍ ተስፋ እናደርጋለን። ብሩኖ ጉማሬሽን የማስፈረም ነገሩም ደግሞ ወደፊት የሚገፋበት ነው የሆነው። አጠንክሮ ወደፊት የሚሄድ ይሆናል ማለት ነው። የማንቸስተር ዩናይትድን በተመለከተ ከማንቸስተር ዩናይትድ ጋር በተገናኘ ማንቸስተር ዩናይትዶች ብዙ የመሃል አማካዮች ላይ ትኩረታቸውን እንደጣሉ እየተመለከትን ነው። ብዙ የመሃል ተጫዋች አማካዮችን የማስፈረም ፍላጎት አላቸው። ማንቸስተር ዩናይትዶች የሪያል ማድሪዱን ቹዋሜኒን አሁንም ይፈልጋሉ። ይሄ ፈረንሳዊ 26 ዓመቱ ነው።
እናም እጅግ የሚያስደንቅ ተጫዋች ነው። ሪያል ማድሪዶች በጥብቅ ነው ይህንን ተጫዋች የሚፈልጉት። ከዛም በተጨማሪ ደግሞ የሮማውን አማካይ ማንኮኔን ይፈልጋሉ። ለዚህ ተጫዋች ቢያንስ ከ50 እስከ 60 ሚሊዮን ዩሮ ወጪ ያደርጋሉ ተብሎ ይጠበቃል። እንግዲህ ማንቸስተር ዩናይትድ መሀል አማካዩን እጅግ በጣም ሊያጠነክር እንደፈለገ የምናየው ነው ማለት ነው። አስቀድሞ ከቼልሲ አንድሬ ሳንቶስን እንዳስፈረመው የምናስታውስ ነው። ስለዚህ አሁንም የመሀል አማካኝ ላይ ማንቸስተር ዩናይትድ እጅግ በጣም ፍላጎት አላቸው። መሀል አማካዩን ማጠናከር ይፈልጋል። እንደዚሁም አስቀድሞ ሁል ጊዜ ብዙ ጊዜ ከዝውውር ዜናዎች ጋር የማንቸስተር ዩናይትድ ስም ሲነሳ የሚነሳው የብራይተኑ አማካይ ካርሎስ ባሌባን ማንቸስተር ዩናይትድ አሁንም ይፈልጋል። እናም አሁንም እያጤኑ ነው በሱ ጉዳይ ላይ ማንቸስተር ዩናይትዶች አንዳንድ ነገሮችን እያጤኑ እንደሚገኙ ዘገባዎች ያመለክታሉ። ታይለር አዳምስም ደግሞ ይሄ የቦርነማውዙ አማካይም በማንቸስተር ዩናይትድ የመሃል አማካይ የዝውውር ሊስት ውስጥ የሚገኝ ተጫዋች ነው እና ከነዚህ መካከል አንዱን የመሃል አማካይ ማንቸስተር ዩናይትድ ማምጣቱ የማይቀር ነው ማለት ነው። ስለዚህ እነዚህ አሪፍ የሆኑ የመሃል አማካይ ነው። ማንቸስተር ዩናይትድም ቀጣይ ዓመት እጅግ በጣም ዘንድሮ ካሳየው የበለጠ ለዋንጫው ተፎካካሪ ሆኖ እንደሚቀርብ የሚያሳውቅ ነው። ከዝውውሮቹ ተነስተን እንግዲህ ቀጣይ ዓመት ላይ የእንግሊዝ ፕሪሚየር ሊግ እጅግ በጣም አጓጊ እንደሚሆን ይጠበቃል። ትራንስፈሮቹን እየተመለከተን ነው። ዝውውሮቹ እያንዳንዱ እንደዚሁም ደግሞ የሚያስፈልገውን ተጫዋች እያመጣ እንደሆነና እንደዚሁም ደግሞ አሰልጣኞችንም እንደዚህ የላቁ አሰልጣኞችን በማምጣት ፕሪሚየር ሊጉ እንግዲህ እጅግ በጣም ከዚህ ያስቀድመን ከተመለከትነውም እጅግ በጣም ፉክክር የተሞላበት እንደሚሆን እንጠብቃለን። ቶትናም እጅግ በጣም ብዙ ተጫዋቾችን እያስፈረመ ነው። ቸልሲ የሚናቅ አይደለም። በቀጣይ በአውሮፓ መድረክ ምንም አይነት ጨዋታዎችን አያደርግም። ስለዚህ ፕሪሚየር ሊጉ ላይ ብቻ እየተጫወተም ቢሆን እጅግ በጣም ውድ የሚባል ዝውውር እያደረገ ነው። የሚያስፈልገውን ቦታ እየሞላ ነው። ዘንድሮ ካየነው በተሻለ ቦታ ላይ እንደዚሁም ደግሞ ለዋንጫም ራሱ ምናልባት የሚፎካከርበት ሁኔታ ይፈጠራል። እንግዲህ የቼልሲ ፕሮጀክት ስለሆነ አንድ ጊዜ ለዋንጫ ተብሎ የሚገነባ ቲም አይደለም፣ ፕሮጀክት ነው። ግን የሚያስፈርማቸውን ተጫዋቾች ስንመለከት ለዛ እንድንጠብቅ የሚያደርግ ነው። እንደዚሁም ደግሞ አርሰናልም ቡድኑን የማጠናከር ፍላጎት አለው። አሁን ላይ ብዙ ዝውውሮችን እያደረገ ባይሆንም ግን ዝውውሮች ይጠበቃሉ።